ለአንድ ፎቶ 20 ሺህ ብር ለምን አይከፍሉሽም? ያ እንደዛ ነው ፎቶ አንድ ፎቶ 20 ሺህ ብር ነው። ሳይሆን ማግባት አልፈልግም። በቃ የሆነ የማግባት እንትን ማለት የለኝም። አሁን የሆነ እንደዚህ አይነት ሴቶች የሆነ አባራሪ ማለት ከብዙ ወንዶች ጋር መሆን የሚፈልጉ ምናምን አይነት ሴቶች ሊሆን ይችላል። ግን እኔ ጭራሽ ምንም ኢንተረስት የለኝም። የሆነ እኔ የተሻለ ሰው መሆን ምናምን ማለት የተሻለ ስለ ፋይናንሻሊ ማለት ነው እንደዛ መሆን ምናምን ነው እንጂ የቂጥሽን ስንጥቅ እያሳየሽ እንዴት ነው የተሻለ ሰው የምትሆኚ? ቴሌግራም ላይ እኮ ሁሉም ሰው ወጣት ያለ ህፃናት ያለ መጠጥ ያሉ ሰዎች ያሉ ባለትዳር እንደነገርሽኝም ያለ እንደገና ላግባስ ብትይ ማን ያገባል? አንቺ ቃልዬ ላግባ ብትይ ማን ያገባል? አዎ ያን ሳላረግ እኮ ነው መጀመሪያ አልኩ። ያን ሳላረግ ወስኜ ነው እኔ ከዛ ለሆነ ሰው አማክሬ ነበር ማለት ነው። ከዛ ታይ ይጸጽትሻል ምናምን አለኝ ማለት ነው። ከዛ በቃ እኔ የሆነ ፋይናንሻሊ አሪፍ ነገር እስካገኘሁበት ድረስ ምናምን በቃ እና ደግሞ አያለው ብዙ ኦንሊፋንስ ተጠቃሚዎች ምናምን የውጭ ሶፊሬን ታውቃታለህ? ሜቢ ካውቃት ቃልዬ ሶፊሬን እና አንቺ እኮ አንድ አይደላችሁም። ሶፊሬን እዛ አንደኛ ነገር ያደገችበት እንትን አለ፣ ባህል አለ፣ ኖርም የሚባል ነገር አለ። እዛ ኮሚኒቲያቸው ወጣ ያሉ ናቸው። አንቺ ደግሞ ኦርቶዶክስ ናቸው እናትና አባትሽ። ተው ከሃይማኖት ጋር እንዳታገናኝ። አይ ክር ስላደረግሽ ነው እያየ ነው ስለሆነ ነው። እሺ የክርስቲያን ቤተሰብ ልጅ ነሽ፣ ሀበሻ ነሽ፣ ገባሽ? በዛ ላይ ባጃና በበቆሎ ነው የመጣው ቂጥሽ። እዛ ጂም እየሰሩ ኤክስፔንሲቭ ጂም ውስጥ ስፖርት እየሰሩ ጽድት ያለ ምግብ እየበሉ ነው። አንቺ የተሰጣ ሽሮ እየበላሽ አጃ በቆሎ እየበላሽ ጥቁር ነው ታውቂያለሽ አይደለ? ልሰድበኝ ነው ብዬ ነበር። ልሰድብሽ አይደለም፣ አይ እየነገርኩሽ እኮ ነው። ሀበሻ እንትን ጠይም ነሽ፣ ሀበሻ ነሽ። ስለዚህ ቂጥሽ ጥቁር የመሆን ቻንሱ ሀይ ነው። ቂጥሽ ጥቁር ከሆነ ደግሞ እንዴት ነው ላምበርጊኒ የምትገዢው? እስኪ እንዴት ነው እንደነ ሶፊሬን ላምበርጊኒ የምትገዢው ቡጋቲ የምትገዢው? እሺ እሺ በቃ አይ እንትን አሁን አንተ ግን አንድ ሴት ካላገባች የማግባት እቅድ ከሌላት ማለት የሆነ ፍላጎቱ የጠፋባት የለም። ይሄ ሁለተኛ ደግሞ እንደዚህ እንትን ላይ ምናምን ዝም ብሎ እንትቷ ሴት ይሄ ወጣትነቷ ይለፍ ብለህ ታስባለህ? አይ ነው እኮ ጭንቅላቴ በጣም ይሄ በትምህርት የተሻልኩ ሰው ነኝ እስከ 30 ያለው እንደዛ ማለት እኮ ነው ቃል የምትይው። ምናልባት ጓደኞችሽ አንቺ ምሳሌ ነገር ባዚህ ሴት ጓደኛ በዙሪያሽ ወንድም ይሁን ሴት ልጅ ነሽ፣ ፕሬዠር መቋቋም አትችይም። ቃልዬ እኔ ቤላ ነኝ፣ አትሸውጂኝም። በዙሪያሽ የሆኑ ሰዎች አሉ ቀጥይበት ምንም የሚሉሽ ወንድ ይሁን ሴት ክሎዝ ጀለስ አለሽ። ብቻሽን ተነስተሽ የምትወስኚው የቅርብ ጓደኛ አለሽ። ብቻሽን ተነስተሽ የምትወስኚው ውሳኔ አይደለም ቴሌግራም ላይ እሙሙሽ መልቀቅ። ገባሽ? የፈለገ ገንዘብ ይሁን ለአንድ ፎቶ 20 ሺህ ብር ለምን አይከፍሉሽም? ያ እንደዛ ነው ፎቶ አንድ ፎቶ 20 ሺህ ብር ነው እኮ። እየሸጥሽ ነው፣ ቂጥሽን እያሳየሽ ነው። ነገ ልጅሽ አሁን ማዘሪ 20ዎች ውስጥ ተጋብታ ወልዳ በስነ ስርዓት ነው ያሳደገችኝ የሚለው ነገር እንዲያስበው መሰደበኝ እስካሁን ቃልዬ ዝም ብያቸው ነው። እየመከርኩሽ ነው፣ ስለማስብልሽ ነው፣ እንደ ወንድም ስለማስብልሽ ነው። አሁን ልጅሽ እናቴ 20 ቤቶች ውስጥ አባቴን አግብታ ወልዳ ከብዳ በክብር ትኖራለች እየኖረች ነበረ ብሎ እንዲያስብ ነው የምፈልጊው? ወይስ ቴሌግራም ላይ ከሄለንም ሰው ጋር እየተወዳደረች እሙሟን እየሸጠች የቅባት ጠርሙስ ቂጧ ውስጥ እየከተተሽ ቢልሽ? በእውነት የምሬ ነው። ልጅሽ የትኛው ነው የሚያሸማቅቀው? አላልወልድም ቤላ ሽን ትቀይራለሽ። አሁን ነው እንደዚህ የምትይው። አሁን አንቺ ብቻ አይደለሽም ቲክቶክ ላይ